60 የሚሆኑ የሐማስ ታሳሪዎች ብቻ ይለቀቃሉ። የመጨረሻው ዝርዝር ይፋ ሆነ። 195 የሐማስ ታሳሪዎች የመፍታት ሂደት ተጠናቋል። ነገር ግን 60 ያሉ ብቻ እንደሚለቀቁ እርግጥ መሆኑን የእስራኤል ሚዲያ ዘግቧል። የእስራኤል የደህንነት አገልግሎት ሺን ቤት ወደ 100 የሚጠጉ ስሞችን ውድቅ ያደረገ ሲሆን 25 ታዋቂ መሪዎችንም ከዝርዝር ውስጥ አስቀርቷል። እንዲፈቱ ስማቸው የተዘጋጀው ፍልስጤማውያን እስረኞች ዕድሜ ልክ እስር የተፈረደባቸውን ብቻ ያካትታል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ ዕቅድ ለሚቀጥለው ምዕራፍ ስምምነት ላይ መድረሱን ያስታወቁ ሲሆን ታጋጆች ሰኞ እንደሚመለሱ አረጋግጠዋል። ቱርክ ወታደሮቿን ወደ ጋዛ ሰርጥ ለማሰማራት እያጤነች መሆኑን የአገሪቱ ገዢ ፓርቲ አስታወቀ። የቱርክ የውጭ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴርና የደህንነት ኤጀንሲዎች በአሁኑ ጊዜ ዝርዝር ጉዳዮችን እየመረመሩ ነው ሲሉ የቱርክ ፍትህና ልማት ፓርቲ የፓርላማ ቡድን መሪ አብዱላህ ጉለር ተናግረዋል። የስምምነት ማዕቀፍ አካባቢውን፣ ሁኔታውንና ጊዜውን ከግምት ውስጥ በማስገባት ይወሰናል። ከዚያም በኋላ የውሳኔ ሀሳብ ቀርቦ ግምገማ ይካሄዳል ሲሉ የቱርክ መንግስት የብሮድካስት አገልግሎት ተናግሯል። ዝርዝር ጉዳዮች ከተጠናቀቁ በኋላ የቱርክ ወታደሮችን ወደ ጋዛ የመላክ ፕሬዝዳንቱ ውሳኔ ፓርላማው እንዲያጸድቀው ሊቀርብ እንደሚችል አክሏል። ጉለር ጊዜው በጣም ገና ነው፣ እኛ በጉዳዩ ዙሪያ ገና ጅምሩ ላይ ነን ብለዋል። የሩሲያ ሱዝ 5 ሮኬት ወሳኝ የሆነውን የመጀመሪያ ደረጃ የሙከራ ተኩሶችን በተሳካ ሁኔታ አለፈ። ሙከራዎቹ የተካሄዱት በሮስኮስሞስ የሮኬት የፈጠራ ኢንዱስትሪ ምርመራና ሙከራ ማዕከል ውስጥ ነው። ሮኬቱ በሩሲያ ውስጥ የተሰራው አርዲ 171 ኤምቪ የተባለ የሮኬት ሞተር ተገጥሞለታል። ሞተሩ በነጭ ጋዝና በፈሳሽ ኦክሲጅን የሚሰራ ሲሆን 800 ቶን የሚመዝን የግፊት ኃይል ያመነጫል። አርዲ 171 ኤምቪ ሞተር የሚጠቀምበትን 160 ሰከንዶች በተሳካ ሁኔታ ሰርቷል። ይህም የሱዝ 5 ተሸካሚ ሮኬት የበረራ ንድፍ ሙከራዎችን እንዲጀምሩ መንገድ ይከፍታል። ደቡብ ምስራቅ ሜክሲኮ ታሪካዊ በተባለበት ከባድ ጎርፍ ሲጠቀለቅ የውሃ ሙላት 4 ሜትር ደርሷል። ከሞቃታማ ዝቅተኛ ግፊት የተነሳው ከባድ ዝናብ በቬራክሩዝ ከተማ የሚገኙ ወንዞች እንዲጥለቀለቁ በማድረግ ጎዳናዎችን፣ ቤቶችና ንግዶችን በውሃ እንደሞላ የአካባቢው ሚዲያዎች ዘግበዋል። ነዋሪዎች ወደ ጣሪያቸው የሸሹ ሲሆን የዝርፊያ የአገልግሎት መቆራረጦች ቀውሱን አባብሰውታል። የቬራክሩዝ ገዥ ቢያንስ 3 ሰዎች መሞታቸውን አረጋግጧል። በአደጋ ጊዜ እቅዶች እንደተጀመሩ፣ የነፍስ አድን ጀልባዎች እንደተሰማሩና ጊዜያዊ መጠለያዎች እንደተከፈቱ ተዘግቧል። በፊሊፒንስ የባህር ዳርቻ 6.8 መጠነ ልኬት የተመዘገበውን ከባድ የመሬት መንቀጥቀጥ ተከትሎ በሺዎች የሚቆጠሩ ወፎች አገሪቷን በሰማይ ወረሩ። ይህ ቀደም ሲል 7.4 ሬክተር ስኬል ከተመዘገበው ከባድ የመሬት መንቀጥቀጥ ተከትሎ የመጣ ያልተለመደ ድርብ መንቀጥቀጥ እንደሆነ የአካባቢው መገናኛ ብዙሃን ዘግበዋል።